ብዙ ጊዜ ጌም ዞን ያላቸው ሰዎች የሚጠይቁት ነገር ፒኤሳችን በጣም ይግላል የሚል ነው። ፒኤሳችን በጣም ይሞቃል የሚል ነው። እናም ደግሞ በጣም በሚሞቅ ሰዓት በጣም ይጮሃል ድምጽ ያመጣል። እና እሱን ነገር እንዴት ነው ፊክስ የምናደርገው ብለው ነው የሚጠይቁኝ? እሱ ችግር የሚመጣው ፋን በሚበላሽበት ጊዜ ነው። ፋን በሚበላሽበት ጊዜ በጣም ጩኸትና መጋል ያመጣል ማለት ነው። የመጀመሪያው ምክንያት ተርማል ፔስት ሲደርቅበት ነው። እንደዚህ የመጋል ባህሪ የሚመጣው። ሁለተኛ ደግሞ ፋኑ የሚበላሽበት ሰዓት ነው። ፋኑ ሲደርቅ በጣም ይጮሃል ማለት ነው። ተርማል እና ፋን ያው በተመሳሳይ ሰዓት ነው መስራት ያለባቸው። ተርማሉ የሚደርቅ ከሆነ ፋኑ ለብቻው ነው የሚሰራው ማለት ነው። ስለዚህ ፋኑን መቀየር አለብን ማለት ነው። ፋኑን ቀይረን ፒኤሳችንን ማስተካከል እንችላለን ማለት ነው። እናም እዚህ ጋር ምስሉ ላይ የምታዩዋቸው የፒኤስ ፎር የፕሮ የስሊም ፋኖች ናቸው።